ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የሰዓቱን አጫጭር ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር እያዩ ባያልፍ ነኝ። መልካም ቆይታ። የተጋነኑ የሕክምና ማስታወቂያዎችን ማለትም የሕክምና ተቋማትና ሐኪሞችን የተለዩና የመጠቁ አስመስሎ ማስታወቂያን የሚከለክል አዲስ ረቂቅ ሕግ ዛሬ በጤና ጥበቃ ሚኒስቴር ተላልፏል። ይህ ሕግ ምን ክልከላዎችና ይዘቶች ይኖሩታል? በጥልቀት የምንመለከተው ይሆናል። የዩኒቨርሲቲዎች የአመራር ምደባ በአገር አቀፍ ደረጃ በሚወጣ ማስታወቂያና በውድድር እንደሚሆን መንግስት ገለጸ። በኢትዮጵያ ውስጥ የሰራተኛ እንጂ የስራ ችግር የለም በማለት ጠቅላይ ሚኒስትሩ በአንድ መድረክ ላይ የወጣቱን የስራ ተነሳሽነት የወቀሱበት መረጃ ይዘናል። ኋላ ላይ በጥልቀት የምንመለከተው ይሆናል። ከውጭ ዜናዎች ደግሞ የዩኤስ አሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ አስቸጋሪውና ከባዱ ጊዜ ከመምጣቱ በፊት የተደረገ የጸጥታ ጊዜ ወይም the calm before the storm በሚል በኢራንና አሜሪካ መሃል የተደረገውን የተኩስ አቁም ውል ስምምነት አሞካሽተውታል። ክቡራን አድማጭ ተመልካቾቻችን እስከ ዜና ፍጻሜ አብራችሁን እንድትቆዩ እንጋብዛችኋለን። መልካም ቆይታ።